ሰላም ባህራ ነኝ። ዛሬ ስለ ዋተር ፕሩፍ አቀባብ ለማየት እንሞክራለን በዚህ ቪዲዮ። በመጀመሪያ ደረጃ እንግዲህ ምንድነው የምናደርገው? ባኞ ቤት እንገባለን። ባኞ ቤት ከገባን በኋላ ፕሮፐርሊ ዙሪያውን ወል ዙሪያውን ምንም አይነት ቮይድ አለመኖሩን ካረጋገጥን በኋላ ፓይፕ ዙሪያ ላይ ምንም አይነት ቮይድ አለመኖሩን ካረጋገጥን በኋላ ቀጥታ ምንድነው የምናደርገው? እናጸዳለን። አቧራ ምንም አይነት አቧራ እዛ ቦታ ላይ መኖር የለበትም። ከዛ በኋላ ቀጥታ አንድ እጅ እንቀባለን። እኛ የተጠቀምነው ሲካሲል 105 ነው። አንድ እጅ ከቀባን በኋላ 24 ሰዓት ከሞላው በኋላ ሁለተኛ እጅ እንቀባለን። ሁለተኛ እጅ ከሞላን በኋላ አሁንም 24 ሰዓት ጠብቀን ቴስት እናደርጋለን። በተቻለ አቅም ከ10 እስከ 5 ሳንቲም ድረስ ዴብዝ ያለው ውሃ ቴስት ቢደረግ የተሻለ ነው የሚሆነው። እሱን ውሃ ሙሉ ከሞላን በኋላ ቀጥታ ለምሳሌ G+1 ቤት ከሆነ ቤታችን ግራውንድ ላይ ሆነን ምንም አይነት ፍሳሽ በፓይፑ ዙሪያ ወይም በወል ዙሪያ መሀል ላይም ሊሆን ይችላል በቮይድ ቀጥታ ውሃ አለመምጣቱን ፈሳሽ አለመምጣቱን ካረጋገጥን በኋላ ውሃውን እናወጣለን። ውሃውን ካወጣን በኋላ እንግዲህ ምንድነው የሚሆነው? ቀጥታ ወደ ስክሪድ ስራ እንገባለን። ምክንያቱም ሲሚሺየስ በጣም ሴንሲቲቭ ማቴሪያል ነው። እንዳይላላት ግዴታ ወዲያውኑ ወዴት ነው የምንሄደው? ወደ ስክሪድ ስራ ነው የምንገባው ማለት ነው። ስክሪድ እንግዲህ ከሰራን በኋላ ቀጥታ የወል ስራ ይቀጥላል ማለት ነው። የወል ሴራሚክ ስራ ይቀጥላል ማለት ነው። ሌላውን የወልና የመሬት ሴራሚክ አሰራር ደግሞ በሚቀጥለው ቪዲዮ አሳያችኋለሁ።